የኦሪት ዘፍጥረት ምዕራፍ 26 ንባባችን ደግሞ በከነዓን በአብርሃም ጊዜ ከነበሩት የበለጠ ታላቅ ረሃብ እንደነበርና ይስሐቅ ወደ ጌራራ መሰደዱን የምናይበት ነው። በዚህም ጊዜ ጌራራ ሲደርስ እግዚአብሔር ተገልጦለት ወደ ግብጽ እንዳይወርድ እና እንደ አብርሃም እንዳይሰራ አስጠንቅቆታል። በዚህም በጌራራ ብቻ እንዲቀመጥ ሆኗል ማለት ነው። ሌላኛው ደግሞ በዛው በጌራራ ሳለ እንግዲህ እግዚአብሔር ከይስሐቅ ጋር ከአብርሃም ጋር ገብቶት የነበረውን ቃሉን አጽንቷል። በተለይ ቁጥር 4 ላይ ስንመለከት ዘሩ እንደ ሰማይ ከዋክብት እንደሚያበዛለት እንዲሁም ደግሞ ቃል በቃል የምድር አህዛብ ሁሉ በዘር ይባረካሉ ያለውን ቃል እንመለከታለን። እንግዲህ ይህንን መተርጉማን ሲተረጉሙ በተለይ እቺ በዘርህ አህዛብ ይባረካሉ የሚለውን ቃል ይዘው በዘርህ እንጂ በዘሮችህ አልተባለም። ስለዚህ በዘርህ የሚለው የሚያመለክተው ልክ ለአብርሃም ነግሮት እንደነበረው ሁሉ ኋላ ከሱ ዘር ኢየሱስ ክርስቶስ እንደሚወለድና በሱ ምክንያት ምዕመናን የሆኑ ከአህዛብም ከሕዝብም ወገኖች ሁሉ ወደ ወንጌል እንደሚጠሩና ዓለም ሁሉ በክርስቶስ ደም በክርስቶስ ሥጋ በክርስቶስ ወንጌል እንደሚቀደስ እንደሚባረክ የሚያመለክት ቃል ነው ብሎ ተርጉመውልናል። እንግዲህ ከዚህ በኋላ ይስሐቅ በድጋሚ አባታችን አብርሃም አድርጎት እንደነበረው አይነት አንድ ስህተት ፈጽሟል። ያው መምህራን ስህተት ይሉታል። እሱ ምንድነው? የርብቃን እህቴ ናት ብሎ መናገሩ ነው። በአቤሜሌክና በዛ በነበሩ ጠባቂዎች ዘንድ እህቴ ናት ብሎ ተናገረ። በመጨረሻም ግን አቤሜሌክ ደርሶበታል። ይሄኛው አቤሜሌክ እንግዲህ በአብርሃም ጊዜ የነበረው አይደለም። አቤሜሌክ የሚለው ስም የሰው ስም ሳይሆን የነገስታት ወይም ደግሞ የገዢዎች የመሪዎች የክብር ስም ነው። አቤሜሌክ ማለት ንጉሱ አባቴ ነው ወይም ደግሞ ንጉሱ አባታችን የሚለውን ትርጓሜ በስሙ ይዛል። ምክንያቱም በዛን ጊዜ የነበሩ የጌራራ ሰዎች ንጉሳቸው ልክ እንደ አባታቸው ያዩ ስለነበር ነው። ስለዚህ ይሄኛው አቤሜሌክ ይለያል። በዚህም ምክንያት እንግዲህ አቤሜሌክ ገስጾታል። ይስሐቅን ጠርቶ እንዴት አደርግብናለህ ኃጢአት ልታመጣብን ነበር የሚለውን ነገር ተናግሮ ይስሐቅን ገስጾታል። በተመሳሳይ አብርሃም እንደነበረው ማለት ነው። እንግዲህ እግዚአብሔር ለምንድነው እንደዚህ አይነት ታሪኮችን በመጽሐፍ ቅዱስ መጽሐፍ ያስፈለገው? እንደዚህ ቅዱሳንና የተከበሩ አባቶቻችንን አንዳንድ ስህተታቸውን ከመጽሐፍ ወይም ደግሞ ከመግለጽ አልተቆጠበም። ምክንያቱም ለምንድነው እግዚአብሔር የሚያደርገው? እኛ ይሄንን ታሪኮች ሰምተን በእነሱ በቅዱሳኑ ላይ እንድንፈርድባቸው ሳይሆን እነሱም እንደኛው ሰዎች እንደነበሩና ስህተት ከነሱ ሕይወት እንዳልጠፋ የምንረዳበት ነው። ነገር ግን እግዚአብሔር በቸርነቱና በምሕረቱ ከሰጣቸው ክብር ከሰጣቸው ቅድስና ከሰጣቸው ብጽዕና ግን ምንም እንደማይጎድልባቸው እንረዳለን ማለት ነው። ስለዚህ ዋናው ነገር እንድንፈርድባቸው ሳይሆን እኛ እነሱ ሰዎች መሆናቸውን እንድናውቅ የተደረገ ታሪክ ነው። እንግዲህ ከዚህ በኋላ ገስጾት በዛ በጌራራ ቆይቷል። በመጨረሻም እንግዲህ ምዕራፉ ኤሳው 2 የአህዛብ ሚስቶችን እንዳገባና እነሱም ይስሐቅና ርብቃን ሲያስቸግሯቸው እንደነበረ ተናግሮ ምዕራፉን ይዘጋል ማለት ነው።